ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን፣ ይህ በመዝናኛው ዓለም እንዲሁም ዓለማችን ላይ የተፈጸሙ አዝናኝም ሆነ አስደንጋጭ የሆኑ መረጃዎችን ትክክለኛውን የምናቀርብበት ዩቲዩብ ቻናላችን ነው። በዛሬው ቪዲዮአችን ስለ ሼህ አሊ አላሙዲን እንዲሁም ስለ ተዋናይን ማህደር አሰፋ ያልተሰሙ መረጃዎችን ልናደርሳችሁ እንሆ መረጃውን ወደ እናንተ ይዘንላችሁ ቀርበናል። እውነትም ማህደር አሰፋ ከሼሁ ልጅ ወልዳለች? በልጇ ምክንያት ያገኘችው ንብረትና ሀብት መጠን ምን ያህል ነው የሚለውን ወደ እናንተ የምናደርስ ይሆናል። እንዲሁም ሼህ አሊ አላሙዲን ወደ ኢትዮጵያ ሊመጣ መሆኑን ተከትሎ እጃችን የገባውን ጥብቅ መረጃ እንዲሁ የምናስደምጣችሁም ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ቆይታችሁ የመረጃው ባለቤት ተሆኑ ዘንድ ሁሌም እንደምንለው ግብዣችን ነው። አብራችሁን ቆዩም። በመጀመሪያ ግን ለዩቲዩብ ቻናላችን አዲስ የሆናችሁ አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን እውነተኛ መረጃዎችን ያገኙ እያልን በቀጥታ ወደ ያዝንላችሁ መረጃ ገባን። የሳውዲው ቢሊዮነሩ ትውልደ ኢትዮጵያዊው ሼህ አሊ አላሙዲን ኢትዮጵያ ውስጥ የማያውቃቸው አለ ብሎ ማሰብ ይከብዳል። አለፍ ሲልም ያለው አላሙዲን የሌለው ያጣ ሰው ደግሞ ያጣ ሙዲን በማለት እስከ መቀለድም ተደርሷል። ሙሉ ስማቸው ሼህ አሊ አላሙዲን ነው። በእናታቸው ኢትዮጵያዊ በአባታቸው የመናዊ ናቸው። የተወለዱት እንደ ኢሮፓውያን አቆጣጠር በ1946 ዓመተ ምህረት ነው። የትውልድ ስፍራቸው የቆንጆዎች መፍለቂያ ተብላ የምትጠራው ደሴ ነው። አባታቸው አብሯቸው እንደማይኖር የተናገሩ ሲሆን ብዙውን ጊዜ በመካከለኛው ምስራቅ የመን እንደሚኖር ተናግረዋል። የአንደኛና የሁለተኛ ደረጃ ትምህርታቸውን በኢትዮጵያ ተምረዋል። ምንም እንኳን ሼህ አሊ አላሙዲን በትምህርታቸው ባይገፉም በትምህርታቸው ጎበዝ እንደነበሩ ይነገርላቸዋል። እንደ ኢሮፓውያን አቆጣጠር በ1960 በ26 ዓመታቸው ወደ አባታቸው ጋር ሳውዲ አረቢያ በማቅናት የቢዝነስ ዓለሙን ተቀላቅለዋል። ቀልጣፋ የነበሩት ሼህ አሊ አላሙዲን የአረቦች የደም ስር በሆነው የነዳጅ ማዕድን ማውጣት ላይ ተሰማርተው በአጭር ጊዜ ውስጥ ከተለያዩ ድርጅቶች ጋር በመስራት የሀብት መጠናቸው በከፍተኛ ሁኔታ ማሳደግ ችለው ነበር። ለ10 ዓመታት በሳውዲ ነዳጅ ማውጣት ስራ ከሰሩ በኋላ በአንድ የስራ አጋጣሚ ከአንድ ስዊድናዊ ባለሀብት ሊዮናርዶ ቪክስትሮም ጋር በመተዋወቅ በስዊድን እንዲሁም በአውሮፓ በተለያዩ ቦታዎች ላይ ስኬታማ የሆነ ስራዎችን መስራት ችለዋል። ከነዚህ ስኬታማ ስራዎቹ መካከል የሜድሮክ ብራንድ ሲሆን የሜድሮክ ብራንድ በአውሮፓ ብሎም በሳውዲ እንዲሁም በኢትዮጵያ መሰረቱ። በ1993 ዓ.ም ወደ ትውልድ ሀገራቸው ኢትዮጵያ በመመለስ በሰዓቱ ስልጣን ላይ ከነበሩት ከአቶ መለስ ዜናዊ ጋር በነበራቸው ጥብቅ ግንኙነት በተለይም በእርሻ በኮንስትራክሽን እንዲሁም ማዕድን በማውጣት ላይ ገንዘባቸውን ፈሰስ ማድረግ ጀመሩ። የሚገርመው ነገር አላሙዲን ከዓለማችን ቢሊዮነሮች አረብ ሀገራት ካልሆኑ በስተቀር አንዷቸውም አያውቋቸውም። ሼሁ ማህደርን ለመጀመሪያ ጊዜ ያዩት በሰው ለሰው ድራማ እንደሆነ ይነገራል። ሼሁ እሷን ለማግኘት ፈልገው እንደ አጋጣሚ ሆኖ ማህደር አሰፋ የአንድ ትልቅ ዝግጅት መድረክ መሪ መሆኗ ተሰማም። ዝግጅቱ ለክቡር ዶክተር መሐሙድ አህመድ የተዘጋጀ የእውቅናና የምስጋና ዝግጅት ነበር። የፕሮግራሙ መድረክ መሪ በነበረችው ማህደር አሰፋ ፕሮግራሙን ከታደመው ከሼህ አሊ አላሙዲን ጋር አብሮ የመደነስ እድል አገኘችም። ሼሁ በፕሮግራሙ ላይ ሲመለከቷት ይበልጥ ወደዷትም። በተገናኙበት በዛኑ ቀን አብረው ጊዜ እንዳሳለፉም ተነግሯል። ሼሁ ከማህደር ጋር ያላቸው ግንኙነት ከሌሎች ሰዎች ጋር ካላቸው ግንኙነት የተለየ ሆነ። በእርግጥም ሼሁ ከተለያዩ አርቲስቶች ጋር ግንኙነት ያላቸው ሲሆንም ሙሉ አለም ታደሰ፣ ሐመል ማላባተ፣ ነቢያት ሰለሞን ይጠቀሳሉ። ነገር ግን ከማህደር አሰፋ ጋር የነበራቸው ግንኙነት ከሁሉም የተለየና ለሷ ልዩ የሆነ ፍቅርና ቦታ ነበራቸው። በድብቅ ከሷ ጋር ጊዜ ያሳልፉ ነበር። በዚህም የድብቅ ግንኙነታቸው ከማህደር አሰፋ ሼሁ አንድ ልጅ እንዳላቸው ተሰምቷል። ውድ ቤተሰቦቻችን ሼህ አሊ አላሙዲን ባለትዳርና የ8 ልጆች አባት ናቸው። በአርቲስቷ ፍቅር የወደቁት ሼህ አሊ አላሙዲን የህይወትሽን የማይቀይረውን የትወና ስራ በመተው እኔ ምልሽን አድርጊ በማለት ዳጎስ ያለ ገንዘብ ለሷ በመመደብ የቢዝነስ ስራ ላይ ተሰማርታ ስራ እንድትሰራ ስራ ፈጥሮላታል። ነገር ግን በ2017 አንድ ያልታሰበ ነገር ተከሰተም። በሳውዲ አልጋ ወራሽ ቢን ሰልማን የሙስናና የግብር ማጭበርበር ተከሰው ለ14 ወራት በሳውዲ ባለ 5 ኮከብ ሆቴል ሼህ አሊ አላሙዲን ታሰሩ። ሼሁ ከዛን ቀን ጀምሮ ማህደር አሰፋን አላገኟትም። ማህደር አሰፋ ሼሁን ለማግኘት ያደረገችው ሙከራ በሳውዲ መንግስት ተከልክላ ነበርም። ምንም እንኳን ማህደር አሰፋ ከሼሁ ጋር መገናኘት ባትችልም ብዙም
አልከሰረችም ነበር። ኪሷን የሞላ ዳጎስ ያለ ብሮችና ቆንጂዬ ወንድ ልጅ ከሱ አግኝታ ነበርም። አሁን ላይ የተለያዩ ንግድ ስራዎች ላይ ተሰማርታ ኢንቨስት በማድረግ ላይ ብትገኝም በምርጥ ተዋናይ ዘርፍ ተሸላሚ የነበረችው አርቲስቷ አሁን ላይ ምርጥ ሀብታም ነጋዴ ከሚባሉ እንስቶች መካከል አንዷ ለመሆንም በቅታለችም። ልዩ ልዩ የንግድ ስራዎች ውስጥም በመግባትም እየሰራችም ትገኛለችም። በአሁኑ ሰዓት ማህደር ከንግዱ በተጨማሪም ከጀርባ በመሆን ከሰይፉ ፋንታውና ሰራዊት ፍቅሬ ጋር በመሆንም ኢትዮ ኤፍኤም 107.8 የተባለ ተወዳጅ የኤፍኤም ራዲዮ ጣቢያ ላይ እያስተዳደረች እንደምትገኝም ሰምተናል። እንዲሁም የኢትዮጵያ የፊልም ኢንዱስትሪ ለማሳደግ በምስራቅ አፍሪካ ተወዳዳሪ የሌለውን ፕሮዳክሽንም እያስገነባች እንደምትገኝም ተሰምቷል። ከጥበብ ዓለም ላለመራቅ ፊልሞችና ድራማዎችን ፕሮዲውስ በማድረግ ላይ እንደምትገኝ እንዲሁ ሰምተናል። አርቲስቷ ሀብታም በሀገራችን ሴቶች አርቲስቶች መካከል አንዷ ለመሆን የበቃችሁ በሼ አሊ አላሙዲን መሆኑን እንዲሁ ልንገልጽላችሁ እንወዳለን። ሼሁ የሚገርመው ነገር የሁሉ ሀብት ይቅርና በዚህ ዓለም ላይ ሁለት ነገሮች ቢኖሩ ተብሎ ለተጠየቁት ጥያቄ የኢትዮጵያ ሰላምና ጤና ሲሉ፣ በሁለተኛ ደግሞ የህዝቤ ጋር በሰላም መኖር ሲሉ ተናግረዋል። ለኢትዮጵያ ህዝብ ያላቸው ፍቅር ተናግረው አይጠግቡትም። በነገራችን ላይ ሼሁ የኢትዮጵያ ዳዋ ህዝብ በዋጋ ግሽበት እየተሰቃየ ነው ሲሉ ከቀናት በፊት መናገራቸው የሚታወቅ ነው። በድጋሜ ወደ ኢትዮጵያ መጣለው ሲሉ ተደምጠዋል። ከዛሬ 1 ዓመት በፊትም ልክ እንደዚሁ መጣለው ብለው ሳይመጡ ቀርተዋል። በእርግጥ ምክንያቱ በውል ባይታወቅም እንደዛው ሳይመጡ ቀርተዋል። አሁንስ ይመጣሉ? ምን ትላላችሁ? ውድ ቤተሰቦች ለዛሬ ያዝንላችሁ ጥንቅር ይህን ይመስል ነበር። እስከ ቻናላችን ፍጻሜ ድረስ አብራችሁን ስለቆያችሁ ከልብ እያመሰገን በዚህ ጥንቅር ላይ ያላችሁን ሀሳብና አስተያየት በኮሜንት መስጫ ውስጥ እንድሰጡን በትህትና እየጠየቅን ለዛሬ በሼ አሊ አላሙዲንና በማህደር አሰፋ መካከል ያለውን ሚስጥር በትንሹ ዳሰን ወደ እናንተ አቅርበናል። በድጋሜ ለዚህ የዩቲዩብ ቻናል አዲስ የሆናችሁ አድማጭ ተመልካቾቻችን የዩቲዩብ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑን በድጋሚ በትህትና እንጠይቃችኋለንም። ቪዲዮ ከተመቻችሁ ላይክ በማድረግ እንድትተባበሩንም በትህትና እንጠይቃለንም። ውድ አድማጭ ተመልካቾቻችን በያላችሁበት ክፉ አይንካችሁ። ሁሌም እንደምንለው ሰላም፣ ፍቅር፣ ጤና ከእናንተ ጋር ይሁን። ቸር ቆዩልን፣ ቸር ያቆየን፣ ሀገራችንን ሰላም ያርግልን።